بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ሁላችንም እንደምናውቀው የረመዳን ወር ተቃርቧል። የተወሰኑ ቀናቶች ብቻ ናቸው የሚቀሩት። ለዚህ ወር ሁሉም ሙስሊም ዝግጅት ያስፈልገዋል። ምክንያቱም አላህ ተባረከ ወተዓላ በዚህ ወር ውስጥ ብዙ ኸይራቶችን አድርጓል። ባሮቹ ለዱንያቸውም ለአኺራቸውም የሚጠቅማቸውን ነገር ሁሉ የሚሸምቱበት ስንቅ የሚይዙበት ወር አድርጎታል። ግን በዚህ ወር የሚገኘውን ኸይር ለማግኘት ወሩን ብቻ መጣዱ መራብና መጠማቱ በቂ አይደለም። ይሄንን የአላህ እዝነቱን ምህረቱን በረካውን ለማግኘት ረመዳንን በተስተካከለ መልኩ መጾም አለብን። ይሄንን ወር አላህ በሚፈልገው መልኩ ማሳለፍ አለብን። ይሄን ካደረግን በረመዳን የሚገኝ ኸይር ለዓመቱ ሁሉ የሚበቃ ስንቅ ነው። አንድ ሰው ረመዳኑ ከተስተካከለለት ካማረለት ዓመቱ ሁሉ ያምርለታል። ኢማም ኢብኑ አልቀይም ረሕመቱላሂ ዐለይሂ እንዳለው من سلم له يوم جمعته فقد سلم له سائر جمعته. ومن صح له رمضانه وسلم فقد سلم له سائر عامه. በሳምንት ጁምዓው የተስተካከለለት ሰው ከጁምዓ ያለው ሳምንቱ የተስተካከለ ይሆንለታል አለ። ረመዳኑ ደግሞ የተስተካከለለት ያማረለት ሰው ዓመቱ ሙሉ የተስተካከለ ይሆናል። ረመዳን የዓመቱ ሚዛን ነው። ሰዎች ለዓመቱ የሚያስፈልጋቸውን ቀለብ ስንቅ የሚይዙበት ትልቅ ወር ነው። ነቢያችን አለይሂ ሰላቱ ወሰላም ይሄ ወር በሚመጣበት ጊዜ ሱሐቦቻቸውን ያበስራሉ። ለዚህ ወር ዝግጁ ሆነው እንዲጠብቁም ያሳስቧቸዋል። በሐዲስ እንደመጣው ነቢያችን አለይሂ ሰላቱ ወሰላም ይላሉ አታኩም ሸህሩ ረመዳን ሸህሩን ሙባረክ فرض الله عليكم صيامه تفتح فيه أبواب الجنة وتغلق فيه أبواب الجحيم وتغل فيه مردة الشياطين وفيه ليلة خير من 1000 شهر من حرم خيرها فقد حرم. رمضان መጣላችሁ ይሏቸዋል። የተባረከ ወር አይ ኸይሩ የበዛ መልካም ነገሩ የሰፋ ወር ነው። በዚህ ወር ውስጥ የጀነት በሮች ሁሉ ይከፈታሉ፣ የጀሃነም በሮች ሁሉ ይዘጋሉ። ሰዎችን የሚያጠሙ አመፀኛ ሸያጢኖችም ይታሰራሉ። በዚህ ወር ውስጥ ደግሞ አንዲት ሌሊት አለች አሉ። በዚህ ሌሊት ውስጥ የሚፈጸም ዒባዳ በ1000 ወራቶች ውስጥ ከሚፈጸም ኢባዳ የበለጠ ነው። አይ አንድ ሰው እችን ቀን ወይም ደግሞ እችን ሌሊት ለመወፈቅ በሷ አላህ ለጥሩ ዒባዳ ቀቡል ለሚያገኝ ኸይር ስራና እስትጃባ ለሚያገኝ ዱዓ እንዲወፍቀው ከረመዳን መጀመሪያ መዘጋጀት አለበት። አላህ ዘንድ ያለ ነገር በብልጠት አይገኝም፣ በእውነተኝነት ነው፣ በጥረት ነው፣ በልፋት ነው። አላህ እውነተኝነትን በቀልባችን ካየ ለዚች ሌሊት ይወፍቀናል። በውስጧም የሚቀበለውን ኸይር ስራ እንድንሰራ የሚቀበለንን ዱዓ እንድናደርግ ይወፍቀናል።
وكذلك يهور የምህረት ወር ነው አላህ ተባረከ ወተዓላ ለባሮቹ ምህረት የሚያደርግበት ከረመዳን እስከ ረመዳን ድረስ ያሉ ወንጀሎቻችን እንዲታበሱ የሚሆኑበት ወር ነው በሐዲስ ነብያችን አለይሂ ሰላቱ ወሰላም እንዳሉ الصلوات الخمس والجمعة إلى جمعة ورمضان إلى رمضان مكفرات لما بينهن ما اجتنبت الكبائر አምስት ወቅት ሶላቶች ከጁምዓ እስከ ጁምዓ ከረመዳን እስከ ረመዳን በመካከላቸው ያለውን ወንጀል የሚያብሱ ናቸው የሚያጠፉ ናቸው በዚህ ወር ውስጥ የሚገኘውን ኸይር ለማግኘት ሁላችንም ዝግጁ መሆን አለብን በዚህ ወር የሚገኘው ኸይር በጣም ብዙ ከመሆኑ የተነሳ ረሱል አለይሂ ሰላቱ ወሰላም አንድ ቀን ሚንበር ላይ ወጡና ሶስት ጊዜ አሚን 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 አሉ ከዚያ ለምን አሚን እንዳሉ ሱሐቦቻቸው በጠየቋቸው ጊዜ ጅብሪል አለይሂ ሰላም ወደኔ መጣና ዱዓ አደረገ በሱ ዱዓ ላይ ነበር አሚን ስለ ነበረው አሉ ጅብሪል አለይሂ ሰላም ካደረጋቸው ዱዓዎች መካከል አንዱ ምንድነው رغم أنف رجل أدرك رمضان فلم يغفر له رمضان أغنيته مهرت يالتدرج اللسو يا الله مهرت يالا غنيسو يوارد وفي رواية أبعده الله ياركو هنا من دنو عند سو بزي وروس يا الله مهرة إذنة مما يغنيو يا خير في اللابوت سلاليلو انجي يا خير في اللابوت بنورو بزي ور يا الله مهرة كما غنيت የሚታረም አይሆንም ነበር ምክንያቱም ሰዎች ከረመዳን በፊት በኸይር ስራ ላይ ቀጥለ ማለት እየፈለጉ استقامة ለማግኘት እየጣሩ እየሞከሩ የተለያዩ ሁኔታዎች ከዚያ ሊያግዷቸው ይችላሉ ሸይጣን እያሸነፈኝ ነው ነፍሴ እያሸነፈችኝ ነው በኸይር ስራ ላይ አጋዥ አላገኝም ጓደኞቼ ሁሉ ሌላ ቦታ ናቸው ሊል ይችላል ረመዳን በሚመጣበት ጊዜ እነዚህ ሁሉ ከኸይር የሚያግዱ ወደ ሸር የሚመሩ አካላቶች አላህ ተባረከ ወተዓላ ያዳክማቸዋል የተወሰኑትን እንደዚሁ ያጥራቸዋል እንዳይወሰውሱና እንዳያጠሙ ይከለክላቸዋል ነፍስም በረሃብ በጥማት ትዳከማለች ሸይጣንም ይታሰራል ሙስሊሞችም እንደዚሁ ወደ መስጂድ ነው ለኸይር ስራ ይነሳሳሉ ስለዚህ አንድ ሰው ይሄን አጋጣሚ አግኝቶ የአላህን ምህረት የሚያገኝበትን ስራ ካልሰራ ይሄ ሰው ከመሰረቱ ቀልብ ውስጥ ለኸይር ፍላጎት የለውም የአላህን መንገድ የመከተል ዓላማ የለውምና ነው ለዚያ ነው ረሱል አለይሂ ሰላቱ ወሰላም በዚህ ዱዓ ላይ ጅብሪል ያደረገውን በዚህ ሐዲስ ላይ ጅብሪል ያደረገውን ዱዓ አሚን ያሉ رمضان تلك نعمة وتلك فضل له عند سو الله أدميون أرزمولت كعندنا رمضان ودليل أننا رمضان سيدرس الله تلك ولتا عند والدت ما وقع لبت إهن ولتا ما وقع أمس قاين عندنا هون كنيا يمتبقون سراء عندنا سراء النساسان لنا طلحة ابن عبيد الله رضي الله عنه عند ጊዜ በህልሙ ያየውን ነገር ለሱሐቦች ይነግራል አይ ሁለት ሰዎች እስልምናን ተቀብለው ወደ ረሱል አለይሂ ሰላቱ ወሰላም መጡ ከነዚህ ሁለት ሰዎች መካከል አንዱ በዒባዳ ላይ ጠንካራ ነው ራሱን ይታገላል በኸይር ስራ ይሽቀዳደማል መጨረሻ ላይ ሸሂድ ሆኖ በአላህ መንገድ ተገደለ ሁለተኛው ሰው ደግሞ እንደዚህኛው ያን ያክል በዒባዳ ላይ ጥንካሬ የለውም የሞተውን ፍራሹ ላይ ተኝቶ ነው አይ በአላህ መንገድ አልተገደለም ሸሂድ ሆኖ አልሞተም طلحة رضي الله عنه
በህልሙ ምን አየ? ከጀነት የሆነ ወጣና አይ ከውጭ ያሉትን ወደ ጀነት ለማስገባት ጥሪ ሊያደርግ ነው ይሄ የወጣው። መጨረሻ የሞተውን አይ ይሄ በዒባዳ ላይ ብዙ ጥንካሬ ያልነበረው ፍራሹ ላይ ተኝቶ የሞተውን ሰሐቢ ናግባ ብሎ ጀነት መጀመሪያ ያስገባው። ያንን ደግሞ በዒባዳ ላይ ጠንካራ የነበረውን ሸሂድ ሆኖ የሞተውን መጨረሻ ላይ ያስገባው። ጦልሐን ደግሞ አንተ ጊዜ አልደረሰም ገና ተመለስ አለ። አይ እነዛ ሞተዋል። ጦልሐ ረዲየላሁ ዐንሁ የጀነት ነው ነብያችን አለይሂ ሰላቱ ወሰላም በጀነት አበስረውታል። ግን አልሞተምና ያንተ ጊዜ ገና ነው ተመለስ አለ። ይሄንን ወሬ ሲሰሙ ሰሐቦች በጣም ተገረሙ። ከዚያ ይሄ ጉዳይ ለነብያችን አለይሂ ሰላቱ ወሰላም ደረሳቸውና ምን አይ ሸይን ተዕጀቡን ምንድነው እንዲህ የሚያስገርማችሁ አሉ። ሰሐቦችም ያ ረሱላህ ይሄንኛው በዒባዳ ላይ በጣም ጠንካራ ነበር፣ ይታገላል፣ ይጥራል፣ በኸይር ስራ ይሽቀዳደማል። ከዚያ በኋላ ደግሞ ሸሂድ ሆኖ በአላህ መንገድ ሞቷል። እንዴት ነው ያንኛው መጀመሪያ ጀነት እንዲገባ የሚደረገው ይሄንኛው ወደ ኋላ እንዲቀር የሚደረገው አሉ። ከዚያም ረሱል አለይሂ ሰላቱ ወሰላም ይሄንኛው አይ መጨረሻ የሞተው ከዚያንኛው በኋላ አመት አልቆየም ወይ አሏቸው። ከዚያ በኋላ ደግሞ ረመዳንን አግይቶ ጾሙ እንዲህ ሶላቶችን ሰግዶ አይደለም ወይ የሞተው አሉ። ሱሐቦችም አዎ አሉ። ከዚያ ረሱል አለይሂ ሰላቱ ወሰላም ምን አሉ? በሁለታቸው መካከል ያለው የደረጃ ብልጫ በሰማይና በምድር መካከል ካለው ይበልጣል። ያንኛው ሸሂድ ሆኖ ሞቶ በኸይር ስራ ላይ የሚሽቀዳደም የሚታገል ከመሆኑ ጋር ይሄንኛው ረመዳንን ስላገኘ ስለጾመ አላህ በዚህ መልኩ ደረጃውን ከፍ አድርጎለታል። ስለዚህ አንድ ሙስሊም ረመዳን አልፎ ሌላ ረመዳን ሲያገኝ አላህ ትልቅ ውለታ እየዋለለት ነው፣ ትልቅ ኸይር እየሰጠው ነው። ይሄንን ውለታ በምስጋና ነው መመለስ ያለብን። ረመዳንን አላህ ተባረከ ወተዓላ በሚፈልገው መልኩ በመጾም ነው መመለስ ያለብን። ምክንያቱም በተቃራኒው ከሆነ አደጋ የሚያስከትል ነው የሚሆነው። አንድ ሰው አላህ የሰጠውን ኒዕማ በተገቢው መልኩ የማይቀበልና መስጋኝ የማይሆን ከሆነ ዝም ብሎ የሚተው አይደለም። ረመዳን ይሄን ያክል ፈዳኢሎች ያሉት ትልቅ ወር ከሆነ በረመዳን የምንጠቀመው ይሄንን ወር በምን መልኩ ስናሳልፈው ነው፣ እንዴት ሆነን ስንጾም ነው የሚለውን ማወቅ አለብን። አንድ ሰው ዝም ብሎ መራቡ መጠማቱ ብቻ ከረመዳን የሚፈለገውን ጥቅም እንዲያገኝ አያደርገው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉ من لم يدع قول الزور والعمل به والجهل فليس لله حاجة في أن يدع طعامه وشرابه ውሸትን አልባሌ ንግግርን ያልተወ ሞኝ የሆነን ስራ ያልተወ ምግብና መጠጥ መተው ለአላህ ምንም አይደለም ብለዋል። ጾም የተደነገገው ተቅዋ እንድንለማመድ በአላህ መንገድ ላይ ቀጥ ማለትን እንድንወድ ኸይር ስራን እንድንወድ ወደ አላህ የሚወስደንን መንገድ እንድናውቅ ነው። ያ አዩሃ الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون ይሄ ነው ዒላ። ጾምን በእናንተም ላይ ከእናንተም በፊት በነበሩት ህዝቦች ላይ የደነገግኩት ለምንድን ነው? لعلكم تتقون ተቅዋን እንድትለምዱ ነው፣ እኔን መፍራት እንድትለምዱ ነው፣ ኸይር ስራ እንዲጣፍጣችሁ ዱንያችሁንም አኺራችሁንም የሚያሳምርላችሁን መንገድ እንድትይዙ ነው። ይሄ ነው አላህ ረመዳንን እነዚህን ሁሉ ፈዳኢሎች አድርጎ ለኛ የሰጠን። በዚህ ወር ውስጥ ከሚፈጸሙ ታላላቅ ዒባዳዎች መካከል ዋነኛው ጾም ነው።
ጾም ትልቅ ዒባዳ ነው። ከትልቅነቱ የተነሳ አላህ ተባረከ ወተዓላ ከዒባዳዎች መካከል ነጥሎ የኔ ነው ለኔ ነው ያለው ስራ ነው። ረሱል ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ኩሉ ዐመል በኒ አደም ለሁ الحسنات عشر أمثالها إلى 700 ضعف የሰው ልጅ የሚሰራው ስራ ሁሉ በ10 ይባዛለታል አሉ እስከ 700 እጥፍ ድረስ። ከዚያ አስከተሉና قال الله عز وجل الله ምን አለ إلا الصوم ጾም ሲቀር فإنه لي وأنا أجزي به እሱ ለኔ ነው ምንዳውንም የምመነዳው እኔ ብቻ ነኝ ይላል። ሁላችንም እንደምናውቀው ሁሉም ዒባዳ የሚሰራው ለአላህ ነው። የሁሉም ዒባዳ አጅር የሚገኘውም ከአላህ ዘንድ ነው። ጾምን በዚህ መልኩ አላህ ለየት ያደረገው ለምንድን ነው? ጾም በአላህና በባሮቹ መካከል ያለ ምስጢር ነው። ባሮች እውነተኝነታቸውን አላህ ያየናል፣ ይቆጣጠረናል፣ ይቆጣብናል የሚል እምነት በቀልባቸው እንዳለ የሚያረጋግጡበት ጊዜ ነው። አንድ ሰው ማንኛውም ሙስሊም ቤቱ ውስጥ ገብቶ በሩን ቆልፎ በልቶ ጠጥቶ ሰዎች መካከል የጾመ መስሎ መዋል አይሳነው። ይሄን ምስጢር ከአላህ ተባረከ ወተዓላ ውጭ ማንም የሚያውቅበት የለም። ይሄን ማድረግ ከመቻሉ ጋር ስሜቱን ገድቦ ተርቦ ተጠምቶ መዋሉ በቀልቡ ውስጥ ኢማን እንዳለ አላህን እንደሚፈራ አላህን እንደሚቆጣጠር የአላህ እይታ እንዳለበት የሚያውቅ መሆኑን የሚያረጋግጥ ነው። ለዚያ ነው አላህ ይህ ዒባዳ ለኔ ነው የሚፈጸመው አጅሩንም የምሰጠው እኔ ነኝ የሚለው። ጾማችን ላይ ምንም አይነት እንከን ሊገባ አይገባም። ሙስሊም ከረመዳን ወር መካከል አንድ ቀንም በፍጹም ሊያፈጥር አይገባውም። አንድ ሰው እንዲያፈጥር የሚያደርገው ምክንያት ሳይኖረው አይ በሽተኛ ሆኖ ወይም ደግሞ ሙሳፊር ሆኖ ከዚያም ውጭ ጾሙን መፍታት እንዲፈቀድለት የሚያደርጉ ምክንያቶች ሳይኖሩ ጾሙን የሚፈታ ከሆነ ይሄ ሰው አላህ ጋር የሚያጣላውን ትልቅ ወንጀል ፈጽሟል። ከትልልቅ ወንጀሎች መካከል አንዱን ሰርቷል። ትልቅ አደጋ ላይ ነው የሚሆነው። የአላህን ቁጣ የሚጠባበቅ ነው የሚሆነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉት ተኝቼ እያለሁኝ ሁለት ሰዎች መጡ ይላሉ። ከዚያ በኋላ فأخذ بضبعي ትከሻቸውን ያዙና አስነሷቸው። ተከተለና አሉ። ከዚያ በኋላ ረሱል ዓለይሂ ሰላቱ ወሰላምን የሆነ ኃይለኛ አስቸጋሪ ተራራ አጠገብ አቆሟቸው። ከዚያ በኋላ እስዓድ ውጣ አሏቸው። ነቢያችንም ዓለይሂ ሰላቱ ወሰላም ተራራውን ካዩ በኋላ ይሄንማ መውጣት አልችልም አሏቸው። እነሱም እኛ እናግዝሃለን አብሽር ውጣ አሏቸው። ከዚያ አብረዋቸው ወጡ። የተራራው ጫፍ ላይ በደረሱ ጊዜ የተለያዩ ነገራቶችን አዩ። መጨረሻ ላይ فإذا أنا بأناس معلقين بعراقبهم مشققة أشداقهم تصير أشداقهم دماء የሆኑ ሰዎችን አያለሁኝ ተገልብጠው በተረከዛቸው የተንጠለጠሉ ጉንጫቸው ከጉንጫቸው ቀጥሎ ያለው አጥንት አካል ተቀርድዷል፣ ደምም እየፈሰሳቸው ነው። ከዚያ እነዚህ ሰዎች እነማን ናቸው ብዬ ጠየቅኩኝ አሉ። ከዚያ ምን ብለው መለሱላቸው? هؤلاء الذين يفطرون قبل تحلة صيامهم ጾም ማፍጠር ሳይፈቀድላቸው የፍጥር ሰዓት ሳይደርስ ጾማቸውን የሚያፈርሱ ሰዎች ናቸው ተባልኩኝ አሉ። ከረመዳን ቀናቶች መካከል አንድ ቀን እንኳን ማፍጠር ለአላህ ቁጣ ለቅጣቱ የሚያጋልጠን ነው። ሙስሊም እንዲህ አይነት ቦታ በጭራሽ አይገኝም አይቀርብም። እንዲህ አይነት ወስዋስ ሸይጣን ካቀረበልን እንኳን አደጋው
በጣም የከፋ ነውና ሙስሊም ራሱን መቆጣጠር ነፍሱን ማሸነፍ ያስፈልጋል። ሌላው ዒባዳ ቅያም ነው። በረመዳን አላህ ተባረከ ወተዓላ ቀኑን መጾም ግዴታ አድርጎብናል። ይሄንንም ጾም በመጾም ትልቅ ምንዳ ትልቅ ችሮታ አዘጋጅቶልናል። ነቢያችን አለይሂ ሰላቱ ወሰላም ይላሉ መን ሷመ ረመዳን ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ የረመዳንን ወር አምኖና አይ አላህ ግዴታ እንዳደረገበት ከአላህ ዘንድ አጅር አገኝበታለሁ ብሎ አስቦ የጾመው ሰው ያለፈው ወንጀሉ በአጠቃላይ ይማርለታል። ረሱል አለይሂ ሰላቱ ወሰላም ደግሞ ቅያሙን አይ የተራዊህ ሶላትን መስገድ ለኡመታቸው የተወደደ ስራ አድርገው ደንግገውላቸዋል። ሙስሊም ይሄንን ቅያም የተራዊህ ሶላትን አጥብቆ መያዝ አለበት። ትልቅ ኸይር ነው። የአላህ ምህረት ከሚገኝባቸው ስራዎች መካከል አንዱ ነው። በሐዲስ ነቢያችን አለይሂ ሰላቱ ወሰላም እንዳሉት من قام رمضان إيمانا واحتسابا غفر له ما تقدم من ذنبه رمضان يقوم أي تراويح صلاة يسجد الله የሚወደው ስራ መሆኑን አምኖ አጅር አገኝበታለሁ ብሎ አስቦ ይሄን ሰው አላህ ያለፈውን ወንጀሉን ይምርለታል። وكذلك የተራዊህ ሶላት ስንሰግድ ከኢማሙ ጋር ሶላቱን ጀምረን ከኢማሙ ጋር ለመጨረስ ራሳችንን መታገል አለብን። በዚያ ላይ ቁርጥ ውሳኔ መያዝ ያስፈልጋል። ምክንያቱም አንድ ሰው ከኢማሙ ጋር ተራዊህ ሶላትን ከሰገደ ሌሊቱን ሙሉ እንደቆመ ነው የሚጻፍለት። ረሱል አለይሂ ሰላቱ ወሰላም በሐዲስ እንዳሉ إنه من قام مع الإمام حتى ينصرف كتب له قيام ليلة إمام كم يጨርስ ድረስ ከሱ ጋር አብሮ የሰገደ የተራዊህ ሶላትን የቆመ ሰው ሌሊቱን ሙሉ እንደቆመ እንደሰገደ ይጻፍለታል ብሎ ስለዚህ ፈضሉ ትልቅ ነው፣ አጅሩም ትልቅ ነው። በተለይ ደግሞ በረመዳን ሌሊቶች መሆን ሙስሊም ይሄንን ኸይር አያስመልጥም፣ አያሳልፍም በራሱ ላይ። ቁርጥ ውሳኔ ወስኑ ሶላቱን ለመስገድ ተዘጋጅቶ መምጣት አለበት። ከኢማሙ ጋር ጀምሮ ከኢማሙ ጋር መጨረስ አለበት። وكذلك የተራዊህ ሶላት ለሚያሰግዱ ኢማሞች ተራዊህ ሶላት በጠማኒና መሰገድ አለበት። ቁርአኑም እንደዚሁ ሲቀራ በጠማኒና በተርቲል ሊሆን ይገባል። ሰዎችን ኢማም ሆኖ የሚያሰግድ በተራዊህ ሶላት ቶሎ ሶላት ለመጨረስ ቂራአ ማሯሯጥ وكذلك ሩኩዕና ስጁዶችን ማፋጠን ተገቢ አይደለም። ይሄ ማለት ሰዎች እስከሚሰለቹና እስከሚከብዳቸው ይረዘምባቸው ይቆይባቸው ማለት አይደለም። ነገር ግን ለማሰገድ ከመምጣቱ በፊት ሙራጃዓ አድርጎ ሲያሰግድ ደግሞ የሚቀራውን የቁርአን አያቶች በተርቲል መቅራት አለበት። ዝግ ብሎ ቀስ ብሎ ሰዎች እንዲያስተነትኑት በሶላታቸው ላይ ኹሹዕና ጠማኒና እንዳገኙ በሚያደርጋቸው ሁኔታ وكذلك ሩኩዕም ላይ ስጁድም ላይ ጎንበስ ቀና መሆን የለበትም። በጠማኒና ወደ አላህ የሚያቃርብ ኸይር ስራ የሚያላምድ በተመሳሳይ መልኩ ሰዎችን የማያሰለችና ወደ ሶላት ከመምጣት የሚያግዳቸው ባልሆነ መልኩ መካከለኛ ሶላት ልናሰግድ ይገባል። አብዛኛውን ጊዜ ሰጋጅ ቶሎ ሲደረግለት
ቅራአውም ሲሯሯጥ ሩኩዕና ስጁድም ሲፋጠን ደስ ይለዋል። ይሄ ተገቢ አይደለም። ትንሽ ደግሞ ጠማዕኒና ካለው ያማረ ሶላት ከተሰገደ ስሞታ የሚያሰማ የሚቆጣ ሰው ይኖራል። ይሄ ከሙስሊም የሚጠበቅ ባህሪ አይደለም። ረመዳን ነፍሳችንን ኸይር ስራ እንድትወድ የምናስገድድባት የምናለማምድባት ወር እንጂ ዝም ብለን በብልጣ ብልጥነት በመሽዋለክ አጅር የምንሰበስብበት ወር አይደለም። ልክ አንዳንድ አካባቢ እንደሚገኘው የአላህ ረሕመት ሰፊ ነው ይልህና ከአርአይተ الذي يكذب بالدين ጀምሮ እስከ ሱረቱ الناس ይቀራል። ይሄ ነው ተራዊህ። ይሄ የተቅዋ ሰዎች የኢማን ሰዎች ባህሪ አይደለም። በል ኢማሙ ማእሙሙ ወደ ተራዊህ ሲመጡ ዓላማቸው ቀልባቸው ኢማን እንዲለምድ ኸይር ስራ እንዲወድ ለማድረግ መሆን አለበት። በዚህ መልኩ ሲሆን ነው ስራው በረካ የሚኖረው። ከረመዳን በኋላ ላለውም ጊዜያችን ስንቅ የሚሆንንን ኸይር ስራ መሸመትና ማከማቸት የምንችለው። وكذلك ከዚህ ሁሉ በፊት አይ ወደ ረመዳን ከመግባታችን ስለ ጾሙ ስለ ቂያሙ ከማሰባችን በፊት ተውበት ያስፈልጋል። ወንጀል መናጢ ነገር ነው። የሰው ልብ ላይ ቁጭ ይላል፣ ከኸይር ስራ ከጧዓ ያግዳል፣ ሰውን ያሳንፋል። አንድ ሰው ከረመዳን በፊት በወንጀሎች ላይ ከነበረ በኸፍላ ላይ ከነበረ ሶላት የሚያሳልፍ ሰዎችን የሚያስቸግር ይሄ ሰው ረመዳን ሲገባ ራሴን እቀይራለሁ ብሎ ስለተነሳ ብቻ ኸይር ስራ ይቀልለታል አይባልም። መጀመሪያ ያንን ቀልብ ውስጥ የተከማቸውን በሽታ በተውበት ማስወገድ አለበት። አንድ ሰው እውነተኛ ሆኖ ወደ አላህ ከተመለሰ በዚያ በሰራው ወንጀል ተጸጽቶ ያንን የሚሰራውን ወንጀል ሙሉ በሙሉ አቁሞ ከዚያ በኋላ ደግሞ ከረመዳንም በኋላ በዚያው ለመቀጠል ወደ ወንጀሉ ላለመመለስ ቁርጥ ውሳኔ ከወሰነ አላህ ያንን ሁሉ የተከማቸ ወንጀል ያጠፋለታል። ወንጀሉ ምንም ቢሆን ነብያችን አለይሂ ሰላቱ ወሰላም ለዓምር ኢብኑ አልዓስ ረዲየላሁ ዐንሁ እንዳሉ አንድ ሰው ሲሰልም ሂጅራ ሲያደርግ ተውበት ሲያደርግ ያለፈው ነገር ሁሉ ይፈርሳል፣ ያለፈው ሁሉ ነገር ይጠፋል። ስለዚህ ትክክለኛ ተውበት ማድረግ አለብን። አንዳንድ ሰው አብዛኛውን ጊዜ በረመዳን የሚሰራው ጣዓ የማይጠቅመው ከረመዳን በኋላ ለኸይር ፍላጎት የሚያጣው ለምንድን ነው? ወደ ረመዳን ሲገባ ይዞ የሚገባው ንያ ነው። ረመዳን የኸይር ወር ነው። ሰው ሁሉ በኸይር ላይ የሚነሳሳበት ወር ነው። ስለዚህ አንዳንድ ሰው በዚህ ወር ብቻ ኸይረኛ ለመሆን ይሰራ የነበረውን ወንጀል ለማቆም ከዚያ በኋላ ረመዳን እንደወጣች ወደዛች ስራ ለመመለስ ዓላማ ይዞ ነው የሚገባው ወደ ረመዳን። በልቡ ይሄንን እሳቤ ይዟል። እስኪች ወር የተከበረች ናት፣ እንደምንም ነፍሴን ታግዬ ልውጣትና ከዚያ በኋላ እመለሳለሁ ብሎ ከረመዳን በፊት የነበረበትን ሁኔታ አስቀምጦ ሊመለስለት ወስኖ ይገባል። እንዲህ አይነት ሰው ሰከንድ እንኳን ሳያቋርጥ ረመዳንን በሙሉ በዒባዳ በጧዓ ቢያሳልፍ አይጠቀምም። ከረመዳን በኋላ ያለው ሁኔታ የተበላሸ ነው የሚሆነው። አላህ ዘንድ ዋናው ነገር ንያ ነው። ዋናው ነገር በቀልባችን የምንይዘው ዓላማና ፍላጎት ነው። ስለዚህ ሙስሊም ወደ ረመዳን ሲገባ ለአላህ ከራሱ ኸይር ማሳየት አለበት። በሱ መንገድ ላይ ቀጥ ማለት እንደሚፈልግ፣ ዒባዳን መውደድ እንደሚፈልግ፣ ኢማንን መልመድ እንደሚፈልግ ለአላህ ማሳየት አለበት። ይሄ ቀልብ ውስጥ ከታየ አላህ ረሕመቱ ሰፊ ነው፣ ፈድሉ ታላቅ ነው።
ከረመዳንም በኋላ ያለው ሁኔታ ያማረ የተስተካከለ ኢስቲቃማ ያለው ያደርግለታል። ስለዚህ ተውበትና ከተውበት ጋር አያይዘን ንያችንን በደንብ አድርገን መገምገም አለብን ወደ ረመዳን ከመግባታችን በፊት። ቅድም ያነሳነው የኢማም ኢብኑ አልቀይም ረህመቱላሂ ዐለይሂ ንግግር አለ። አንድ ሰው ረመዳኑ ከተስተካከለለት አመቱ ሁሉ እንደሚስተካከለለት። ይሄ ሙጀረብ የሆነ ነገር ነው። ምክንያቱም ነፍስ እንደምናውቀው በአንድ ነገር ላይ ቀጥ ማለት አትችልም። ቀልብም እንደዚሁ በዑለማዎች እንደሚሉት ቀልብ ተብሎ የተጠራው ለምንድን ነው? ሊከስረቲ ተቀሉቢሂ መገለባበጥ ስለሚያበዛ ነው። በአንድ ነገር ላይ ቀጥ ማለት ተፈጥሯችን አይደለም። ለዚያ ትግል ያስፈልጋል፣ ስንቅ ያስፈልጋል፣ የአላህ እገዛ ያስፈልጋል። ነገር ግን በረመዳን እምናከማቸው ኸይር ነገር ጣዓ ከረመዳን በኋላ ነፍሳችን ደክማ ውድቀት ቢያጋጥመን እንኳን መነሳት እንድንችል የሚያደርገን ይሆናል። አንድ ሰው ረመዳኑን ካሳመረ በትክክል ከጾመ ከረመዳን በኋላ ወንጀል ላይ ቢወድቅ እንኳን ቶሎ አላህ ተውበት ይወፍቀዋል። ራሱን ገምግሞ ወደ ኸይር ስራ እንዲመለስ ያደርገዋል። ይሄንን ወር በአማረ ንያ በአማረ ስራ ለማሳለፍ ቁርጥ ውሳኔ ከወሰንን ብዙ ኸይር የምናገኝበት ነውና ተውበት ላይ ንያ ላይ ያለንን ሁኔታ መገምገም አስፈላጊ ነው። ሌላው በረመዳን የተለየ ትኩረት ሊሰጠው የሚገባው ዒባዳ ቁርአንን መቅራት ነው። ረመዳን የቁርአን ወር ነው። አላህ ተባረከ ወተዓላ እንዳለው شهر رمضان الذي أنزل فيه القرآن رمضان الله تبارك وتعالى بنبياتنا عليه الصلاة والسلام በዚች ኡማ ላይ ቁርአን ያወረደበት ወር ነው። ነብያችንም አለይሂ ሰላቱ ወሰላም ቁርአንን ከጅብሪል ጋር ይማማሩ የነበረው በረመዳን ወር ነው። የእሳቸውንም ሱና የሚከተሉ ደጋግ ሰለፎች በረመዳን ከቁርአን ጋር የነበራቸው ሁኔታ የተለየ ነው። ከሰሃቦች ጀምሮ ታቢዒዎች ከዚያም በኋላ ያሉ ከዚያ በፊት ሁሉም በዕልሙም በጂሃዱም በተለያየ ስራ ይጠመዳል። ረመዳን በሚመጣበት ጊዜ ከነ ኢማም ሱፊያን አልተውሪ وكذلك ኢማሙ ማሊክ ኢማሙ ሻፊዒ وغيرهم من أئمة أهل السنة والجماعة እንደሚጠቀሰው እነዚህ ሰዎች የዕልሙን ሐለቃ ያቆማሉ። የሐዲስ ኪታባቸውን ይዘጋሉ፣ ያስቀምጣሉ። ስራቸው ቁርአን ነው በረመዳን። ከነሱ መካከል በቀን 2 ጊዜ የሚያختም አለ እንደነ ኢማሙ ሻፊዒ ረህመቱላሂ ዐለይሂ በረመዳን 60 ختم አላቸው። ከነሱ መካከል በየቀኑ የሚያختም አለ። በየ2 ቀኑ በየ3 ቀኑ በየ7 ቀኑ ሁሉም እንደያቅሙ نعم ይሄ በቀን 2 ጊዜ ማختም በቀን 1 ጊዜ ማختም የሚባለው ብዙ ሰው የሚችለው ደረጃም አይደለም የሚፈልግም አይደለም። አስለን እንዲህ አይነት ደረጃ ለማግኘት ኃይለኛ ቆራጥነት ያስፈልጋል። ከዚያ በፊት የሚያስፈልገን ዝግጅትም የተለየ ነው። ወላኪን ሙስሊም ሁላችንም በነፍሳችን አዋቂዎች ነን። አቅማችንን ችሎታችንን እናውቃለን። እንደው በትንሹ አንድ ሙስሊም ምንም ስራ ቢበዛበት ቁርአንን ሳያختም ረመዳን በፍጹም ሊወጣ አይገባም። ይሄ ሙስሊሙን በአጠቃላይ በተመለከተ ነው። አማ የዕልም ሰዎች طلبة العلم መስጊድ የሚያዘወትሩ በኸይር የሚታወቁ ሰዎች ከቁርአን ጋር ያላቸው ግንኙነት የተለየ ነው መሆን ያለበት። የቻለ 2 ጊዜ ያختማል። ከዚያ በላይ የቻለ በየ10 ቀኑ 3 ጊዜ፣ ከዚያም በላይ የቻለ በየሳምንቱ 4 ጊዜ፣ ከዚያ በላይ የሚቻለን በየ3 ቀኑ ያختመ 10 ختማ ይኖራል። ከዚህ ማለፉ ብዙም ይመከር አይሆንም። የነብያችን አለይሂ ሰላቱ ወሰላም ሱናቸው በ3 ጊዜ ማختም ነው። ከሳቸው ሱና የበለጠ ምንም ነገር የለም። በሳቸው ሱና የምናገኘው ኸይር በረካ
በቂ ነው። ከዚህ አልፈን በየቀን ማክሰሙ ደረጃ ላይ ለመድረስ ራሳችንን ማስቸገርና ማስጨነቅ አያስፈልገንም። ስለዚህ ሁላችንም እንደያቅማችን አሁን በተቀሰነው መልኩ ከቁርአን ጋር ያለንን ግንኙነት ማጠናከር አለብን። እንደያቅማችን ማክሰም አለብን። ሌላው ዒባዳ ደግሞ ሰደቃ ነው፣ ኢንፋቅ ነው። ረመዳን የቸርነት ወር ነው፣ የሰደቃ ወር ነው። በልዑለማዎች እንደሚሉት አላህ ተባረከ ወተዓላ ጾምን በባሮቹ ላይ ከደነገገበት ምክንያት መካከል አንዱ ችግርን፣ ረሃብን፣ ድህነትን ማስታወሻ ነው። እኛ ፈቅደንና ፈልገን ለአላህ ብለን እንራባለን፣ እንጠማለን። ነገር ግን ሰዎች አሉ ሳይፈልጉ በእጦት የተነሳ የሚራቡ፣ የሚጠሙ፣ የሚፈልጉትን ማሟላት የማይችሉ። አላህ የሰጠንን ኒዕማ የምናስታውስበት እነዚህን የተቸገሩ ወንድሞቻችንን የምንፈቅድበት ወር ነው። ነቢያችን አለይሂ ሰላቱ ወሰላም በዚህ ወር ቸርነታቸው፣ ለጋስነታቸው የተለየ ነበር። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በሐዲስ እንደሚለው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም አጅወደ ናስ፣ አይ በሁሉም ጊዜ ረሱል አለይሂ ሰላቱ ወሰላም ከሁሉም የበለጡ ቸርና ለጋስ ናቸው። وكان أجود ما يكون في رمضان حينما يلقاه جبريل عليه السلام ويدارسه القرآن. يبلغ ደግሞ ቸርና ለጋስ የሚሆኑት በረመዳን ነበር። ጅብሪል ከሳቸው ጋር በሚገናኝበትና ቁርአን በሚማማራቸው ጊዜ አይ ይሄ ቁርአን ልብን የሚያጠራ ነው፣ ለኸይር ነገር ልብን የሚያነሳሳ ነው። አንድ ሰው በተደቡር በኢማን ሲያነበው ለኸይር ስራ ተነሳሽነትን ያገኛል። አላህ የሚወደውን ስራ ለመስራት ንቁ ይሆናል። ነቢያችንም አለይሂ ሰላቱ ወሰላም ከመላእክቶች አለቃ ከጅብሪል ጋር ቁርአንን ሲቀሩ ከሱ ጋር ቁርአንን ሙራጃዓ ሲያደርጉ ልባቸው ለስጦታ ይከፈታል። ከዚያ በፊት ባልነበሩበት ሁኔታ ቸርና ለጋስ ይሆናል። ابن عباس رضي الله عنه እንደሚለው فلرسول الله صلى الله عليه وسلم أجود بالخير من الريح المرسلة. የዚህን ጊዜ ነብያችን አለይሂ ሰላቱ ወሰላም ከተላከች ንፋስ የበለጠ በመልካም ነገር ለጋስ ይሆናል። አይ ከንፋስ የቀደመ ነው አስተጣጣቸውና ለጋስነታቸው። ሙስሊምም በዚህ ወር ለአላህ ከራሱ ኸይር ማሳየት አለበት። እኛ የአላህን ኒዕማውን ፈድሉን የምናገኝበት መንገድ ከኛ በታች ላሉ ሰዎች ውለታ በመዋል ነው፣ ኸይር በመዋል ነው፣ እነሱን በመፍቀድ ነው። ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት ኢርሐሙ መን ፊል አርድ ይርሐምኩም መን ፊስ ሰማ፣ በምድር ውስጥ ላሉት እዘኑ፣ በሰማይ ያለው አላህ ተባረከ ወተዓላ ያዝንላቸዋል። الراحمون يرحمهم الرحمن፣ አዛኞችን አላህ ያዝንላቸዋል። ስለዚህ አንድ ሙስሊም ረመዳን ከመግባቱ በፊት የቅርብ ዘመዶቹን ጎረቤቶቹን ይፈቅዳል። ከነሱ መካከል ማን ነው የሚያፈጥርበት የሚያስርበት ቀለብ ማዘጋጀትና ማሟላት የማይችለው? ከፈቀደ በኋላ ብዙ የሚያስቸግር አይደለም። አላህ ለሰጠው ሰው የተወሰነ ሩዝ፣ ዘይት፣ ተምር አዘጋጅቶ ለነዚህ በዙሪያው ለሚገኙ ቀረብ ለሚሉ ሰዎች ያከፋፍላል። ከዚህ አልፎ ደግሞ ረመዳን ሲገባ ማፍጠሪያ የማያገኙ የተቸገሩ፣ በተለይ ደግሞ ለዕልም የወጡ ጠለበል ዒልም ላይ ያሉ ደረሳዎች፣ ቁርአን የሚያቀሩ በየሆቴሉ በየምግብ ቤቱ እየተዟዟሩ የሚያፈጥሩ ሰዎችን እየፈቀደ ሁሉም እንደየአቅሙ የሚችል አንድ ሰው፣ ሁለት ሰው፣ ሶስት ሰው የሚችለውን ያክል ይዞ ወደ ቤቱ በየቀኑ ያስፈጥራል። ይሄ ትልቅ ኸይር ነው። የአላህን እዝነት የምናገኝበት፣ በገንዘባችን ላይ በረካ የምናገኝበት፣ ዱንያችንንም አኺራችንንም የምናሳምርበት ትልቅ ስራ ነው። ከአጅሩ በተጨማሪ ረሱል አለይሂ ሰላቱ ወሰላም በሐዲስ ምን ብለዋል? መን ፈጠረ ሷኢመን ፈለሁ ሚስሉ አጅሪ፣ ጾመኛን ሰው ያስፈጠረ ሰው የሱ አምሳያ የሱ ቢጤ አጅርን ያገኛል ብለዋል። አንድ ሰው ጾመኛን ሲያስፈጥር የጾመኛውን አጅር ሙሉ በሙሉ እያገኘ ነው። አላህ በቸርነቱ ለሁለቱ አያከፋፍልም፣ በል ለሁለቱም ሙሉ አጅር ይሰጣቸዋል። ስለዚህ አላህ ሪዝቃችንን ያሰፋልን ሰዎች ሁሉም እንደያቅሙ
ከረመዳን በፊትም የተቸገሩ ሰዎችን በመፍቀድ በረመዳንም እንደዚሁ ፍጡር እማያገኙ የሚቸገሩ ሰዎችን መፍቀድ ትልቅ ዒባዳ ነው፣ ትልቅ ኸይር ነው። ሌላው በረመዳን ትኩረት ሊሰጥ የሚገባው ዒባዳ ዱዓ ነው። አላህ ሱረቱል በቀራ ላይ ስለ ጾም ስለ ረመዳን እያወራ ስለ ረመዳን በሚያወሩ አያቶች መካከል ዱዓን አስገብቷል። وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. ይሄ ምን ያመላክታል? አይ አላህ ተባረከ ወተዓላ ስለ ረመዳን ስለ ጾም በሚያወሩ አያቶች መካከል ዱዓን ማስገባቱ ረመዳን የዱዓ ወር መሆኑን በረመዳን ዱዓ ልናዘወትር እንደሚገባን የሚያመላክት ነው ይላል። ምክንያቱም ነብያችን አለይሂ ሰላቱ ወሰላም በሐዲስ እንዳሉት የጾመኛ ዱዓ ተቀባይነት አለው፣ አይመለስም። ለአላህ ብለህ ተርበህ ተጠምተህ ድክመት ፈላጊነት እየታየብህ እጅህን ወደ አላህ በምታነሳበት ጊዜ አላህ ባዶ አይመልስህም። ስለዚህ ሙስሊም ለዱንያውም ለአኺራውም የሚጠቅመውን ነገር በዚህ ወር መለመን አለበት። አብዛኛው ሰው ከራሱ በኩል ያለውን ስራ ለመስራት የሚጥር አለ። የዱዓን ጉዳይ ግን ብዙ ትኩረት አይሰጥም። ይሄ ትልቅ ኸይር እንዲያመልጠን የሚያደርግ ነው፣ የእውቀት ማነት ነው። ምክንያቱም አሁን የጠቀስናቸው ዒባዳዎች በኸይር ስራ ላይ መታገል በአንድ በኩል የሚቀመጥ ነው፣ ዱዓ ደግሞ ለብቻው በሌላ በኩል የሚቀመጥ ነው። ያሳለፍናቸው ኸይር ስራዎችን ለመስራት ራሱ ዱዓ ያስፈልገናል። ከዚያ በኋላ ደግሞ በእነዚያ ስራዎች ለመጠቀም በእነዚያ ስራዎች ላይ ጽናት ለማግኘት ዱዓ ያስፈልገናል። የዱዓን ጥቅሙን የሚያውቀው ዱዓ የሚያዘወትር አላህ ፊት ሁሉ ጊዜ ቀርቦ የሚለምን ሰው ብቻ ነው። ስለዚህ ሙስሊም በረመዳን የዱዓን ጣዕሙን የዱዓን ጥቅሙን የሚረዳበትና የሚያውቅበት ወር መሆን አለበት። አንድ ጊዜ ዱዓ ምን አይነት መሳሪያ መሆኑን ካወቅን በአቋራጭ ምን ያክል ኸይር የምናገኝበት ትልቅ ዒባዳ መሆኑን ከተረዳን ሁሉ ጊዜ አላህ በር የምንቆም ባሮች እንሆናለን። ስንቸገር ዱንያ ሲጠብብን ብቻ አይደለም የአላህ የምንለው በል ሁሉ ጊዜ አላህ ፊት የምንቀርብ ለምን ጨው አያስፈልገንም፣ ለምን የጫማ ማሰሪያ አያስፈልገንም፣ የአላህ የምንል ባሮች እንሆናለን። ዱዓ የሚያዝንልኝ የሚያስብልኝ የምፈልገውን የሚያሟላልኝ ጌታ አለኝ ብሎ ማመን ነው። ይሄንን በትክክል ቀልቡ ውስጥ ያገኘ ሰው የዒባዳን ጥፍጥና ያገኛል። ስለዚህ ሙስሊም ራሱን በዱዓ ማለማመድ አለበት። ቀልቡን አቅርቦ ዝም ብሎ ዱዓዎችን ሐፍዞ መጮህና ቀልቡ ውስጥ በማይሰማው ስሜት ዝም ብሎ ምላሱን ማላወስ ብቻ አይደለም። ችግሩን ድህነቱን ቀልቡ ውስጥ አድርጎ አላህ እንደሚያዝንለት እንደማያዋርደው እርግጠኛ ሆኖ አላህ ፊት ከቀረበ ይሄ ሰው የሚፈልገው ጉዳይ ይሳካለታል። ከዚያ የበለጠ ግን ለትልቅ ኸይር ይወፈቃል። ዒባዳን እንዲወድ ዱዓን እንዲወድ ኢስቲቃማን እንዲያገኝ ያደርጋል። በተለይ የስሑር ወቅትና የፍጡር ወቅት ጊዜ። ምክንያቱም ስሑር ማዘግየቱ ይወደዳል፣ ሱና ነው። ፈጅር ሲቃረብ ነው ማሰሪያ ያለብን። አንዳንድ ሰዎች እንደሚያደርጉት በባህልና በልማድ 8 ሰዓት 9 ሰዓት እየተነሱ ማፍጠር፣ ይሄ ሱና አይደለም። ሱናው የፈጅር ሶላት በሚቃረብበት ጊዜ ገፋ አድርገን ማሰሪያ ነው። ያ ሰዓት ደግሞ የእስቲጃባ ወቅት ነው። በዚያ ጊዜ በዱዓ መበራታት አለብን። ቀደም ብለን ተንስተን ዱዓ አድርገን ማሰሪያችንን አስረን ከዚያ በኋላ ወደ ሱብሒ ሶላት መሄድ አለን። ወከዛሊክ በምናፈጥርበት ጊዜ ቀኑን ሙሉ ለአላህ ብለን ተርበን ተጠምተን ደክመን የማፍጠሪያ ሰዓት ላይ ደርሰን እጃችንን ስናነሳ ያ የአላህ ረሕመት የምናገኝበት ዱዓችን ተቀባይነት እንዲያገኝ የሚሆንበት ሰዓት ነውና በእነዚህ ሰዓቶች ላይ ዱዓ
ማዘውተር በኢልሃህ ሙጭጭ ብለን አላህን የምንፈልገውን ጉዳይ እንዲያሳካልን መለመን ሊረሳ የማይገባ ዒባዳ ነው። ወከዛሊክ አቅም ያለው ሰው በረመዳን ዑምራ ትልቅ ዒባዳ ነው፣ ትልቅ ኸይር ስራ ነው። ነቢያችን አለይሂ ሰላቱ ወሰላም አንዲት ሴት መጓጓዣ ስላልነበራቸው ከቤተሰቡ መካከል ለሐጅ ሳትሄድ ቀረች። ከዚያ ነቢያችን አለይሂ ሰላቱ ወሰላም ለምን አልሄድሽም ብለው ሲጠይቋት መጓጓዣ በቂ እንዳልነበረ ነገረቻቸው። እሳቸው ምን አሉ? فإذا جاء رمضان فاعتمري رمضان سمتا عمره أدركي أبا مكنياتهم فإن عمره في رمضان تعدل حجة وفي رواية حجة معي برمضان يمدرب عمره حج ياكلال كحج قال يستكاكلال بليلان يوم ذكبا كان يقال أن تدرج حج نو بلوان عند سو برمضان الله بيت مستمجنيته حرم مستمهون صلاتوش كما توشي بلاي بهنا أجر تفدرب يمدربوበት ቦታ ላይ መሆኑ ለብዙ ኸይር እንዲወፈቅ የሚያደርገውና አላህ ያሰፋለት አቅም ያለው ሰው በዚህ ወር ላይ ዑምራ ማድረጉ በኸይር ላይ ኸይር ነው፣ በኑር ላይ ኑር ነው። አላህ ይሄንን ወር ደርሰው በኸይር ከሚያሳልፉት አጅሩን ከሚያገኙት ከዚያም በኋላ ኢስቲቃማ ከሚወፈቁት ባሮቹ ያድርገን። አላህ በዱንያም በአኺራም እዝነቱን ምህረቱን ከሚሰጣቸው ባሮቹ ያድርገን። በዓለም ሁሉ ለሚገኙ በችግር ውስጥ በመከራ ላሉ ሙስሊሞችም አላህ ይዘንላቸው፣ በጠላታቸው ላይ እርዳታ ይስጣቸው፣ አሸናፊ ያድርጋቸው። هذا والله اعلم وصلى الله على نبينا محمد وعلى اله وصحبه وسلم سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك. عوف سلام البابا بيتكسنا انتم عوف بلون يا طفان ነገር ካለ እኛ عوف ብለና عفو መባባል አስፈላጊ ነው። ቅድም እንዳሳለፍ ነው ተውባ። ምክንያቱም ተውባ በሁለት መልኩ ነው የሚመጣው። አንድ በእኛና በአላህ መካከል ባለው ጉዳይ ነው። ሌላው ደግሞ በእኛና በሌሎች ሰዎች ጋር ባለን ጉዳይ ነው። ሙስሊም ወደ ረመዳን ሲገባ ከአላህ ጋር ያለውንም ግንኙነቱን ማስተካከል አለበት፣ ከአላህ ጋር መታረቅ አለበት። አጥፍቻለሁኝ በድያለሁኝ እዘንልኝ ማረኝ ብሎ ወደ አላህ መመለስ አለበት። ወከዛሊክ ከሙስሊም ወንድሞቹ ጋር ከሙስሊም እህቶቹም ጋር እንደዚሁ እርቅ ማስፈን አለበት። ረመዳንን በደህና ቀልብ በዐፍ በሰላም መግባት ነው። ይሄ ነው ለዒባዳ ለኸይር ስራ የተከፈተ ቀልብ እንዲኖረን አጅሩንም እንደዚሁ እንድናገኝ የሚያደርገው። ሰዎች በዘካ አወጣጥ ላይ ይወዛገባሉ። እቃ ሲቆጥሩ በተገዛበት ሂሳብ ነው ወይስ በምንሸጥበት? በዚህ ዙሪያ ማብራሪያ። ይሄ ዘካት ዑሩድ التجارة የሸቀጥ ዘካ ዑለማዎች የሚሉት ዘካው የሚወጣው የሚተመነው በሚሸጥበት ዋጋ ነው። ከገዛህበት የቀነሰም ይሁን የጨመረም ይሁን ዘካውን ለማውጣት በወሰንክበት ጊዜ የሚኖረውን የእቃውን ዋጋ ታስብና ከዚያ ነው ዘካው የሚተመነውና የሚወጣው። በገዛህበት ሳይሆን በጊዜው በምትሸጥበት ዋጋ ነው የሚታሰበው። ተራዊህ ሶላት ሲሰገድ ቁርአንን ይዘው የሚከታተሉ አሉ። በዚያ ዙሪያ ማብራሪያ ተራዊህ ሶላት ላይ ቁርአን መያዝ አያስፈልግም። በሞባይልም ይሁን ሙስሐፍም ይሁን መያዝ ተፈላጊ አይደለም፣ ሱናም አይደለም፣ አይጠቅምም። አንዳንድ ሰው አጅር የሚያገኝ የሚመስለው ቁርአን ይዞ ከኢማሙ ጋር አብሮ ምላሱን በማላወስ ይመስለው። ይሄ ስህተት ነው። በነብያችን አለይሂ ሰላቱ ወሰለም የከለከሉት ነገር ነው። አላህም ቁርአን በሚነበብበት ጊዜ ዝም ብለን እንድናዳምጥ ነው ያዘዘው። ከዚያ የሚወጣው ፋቲሃ ብቻ ነው። ፋቲሃን እንቀራለን፣ ከዚያ በኋላ ግን ዝም ብለን ማዳመጥ ብቻ ነው። ማዕናውን የሚያውቅ ሰው ያስተነትናል፣ ተፈኩር ያደርጋል። የማያውቅ ደግሞ የቁርአንን በረካ ያገኛል ኢንሻአላህ። ስለዚህ በሞባይል ቁርአን መክፈት፣ ቁርአን መሸከም ይሄ ሁሉ አስፈላጊ አይደለም። በል አንዳንድ ሰው ቁርአን ይሸከምና ከዚያ በኋላ ሩኩዕ ስጁድ ሲያደርገው እዚህ ሰው በእግሩ የሚረግጥበት ቦታ ላይ ቁርአኑን ያስቀምጣል። ይሄ ራሱ ተገቢ አይደለም። ስለዚህ
የማይሆኑ ነገራቶች ላይ ራሳችንን ከማስገባት ዝም ብለን ኢማሙን ማዳመጥ የቁርአንን በረካ ማግኘት ማስተንተን ነው ሱና። ረመዳን ሙሉ ለመጾም ብለው መድኃኒት የሚወስዱ ሴቶች ሁክሙ እንዴት ነው? ይሄ ሐይድን ማቋረጥ በተመለከተ ዑለማዎች አስሉን አይከለክሉም። ነገር ግን ጉዳዩ ከህክምና ባለሙያዎች ጋር ነው የሚጨረሰው። ይሄ ነገር ጉዳት አለው የለውም? ሐይድን የሚያስቆምና የሚያዘገይ መድኃኒት መውሰድ በጤና ላይ ችግር የሚያመጣ ከሆነ ወዲያውም ባይሆን ቆይቶም ቢሆን የዚያን ጊዜ ይሄንን መውሰድ በሸሪዓ አይፈቀድም፣ ጉዳት ያለው ነገር አይፈቀድም። ነገር ግን የህክምና ባለሙያዎች መውሱቅ የሆኑ ሰዎች ይሄ ነገር ችግር እንደሌለው በጤና ላይ ምንም አይነት እክል እንደማያመጣ ካረጋገጡ የዚህን ጊዜ ዑለማዎች አስሉ የተፈቀደ ነው የሚሉት። ግን የተሻለው አላህ የወሰነውን ውሳኔ መውደድ ነው። ሐይድ በሚመጣበት ጊዜ ጾሙን ማቆም፣ ከዚያ በኋላ ደግሞ ቀዷ ማውጣት። የአላህ ችሮታው ሰፊ ነው። እሱ የወሰነውን ውሳኔ ከወደድን የምንችለውን ከሰራን የምናጣውና የሚያመልጠን ነገር የለም። ነገር ግን አደርጋለሁ ያለ አይከለከልም። ተራዊህ ሲሰገድ ሰዎች ይቀመጡ ልክ ኢማሙ ሩኩዕ ሊያደርግ ሲል ተነስተው የሚሐርሙ አሉ። በዚህ ዙሪያ ማብራሪያ ብትሰጠን። ይሄም ቅድም እንዳልነው ይሄ አላህ ጋር ብልጥ መሆን ነው፣ አያዋጣም። ሰው አጠገብ ሰው እጅ ያለን ነገር በብልጣ ብልጥነት በመሿለክ ታገኛለህ። አላህ ዘንድ የሚያዋጣው እውነተኛ ብቻ ነው። አላህ ዘንድ የሚጠቅመው እውነተኝነት ብቻ ነው። الله بقرآن له هذا يوم ينفع الصادقين صدقهم. الله فيت منم بلتا بلتنت منم مشوالك يا أيواتا راسهن لا الله بله مجانهن متاقلهن خير فلاقي مهنهن كاسايهو الله أجرون اتف دربا دربو يستهل لخير يوفقها كذا وجهن ذنب يسجل له لما لتراس لما شنقل بتشاكونه ايه የዒባዳ ማዕናው አልገባንም። ከተራዊህ ሶላት የሚፈልገው ነገር ምን እንደሆነ አልተረዳንም። ሰግደን መመለስ ሰግደናል ማለቱ አይደለም። በል ይህ ዒባዳ ቀልባችን ውስጥ የሚያሳድረው ተጽዕኖ ምንድነው? ኢማንን፣ ተቅዋን፣ ኸይርን እንድንወድ ያደርገናል። በዚያ ላይ ኢስቲቃማ ይሰጠናል ነው። ያን ነገር ካላገኘንበት በቂያሙንም ስለማንጠቀም ሙስሊም ህፃናቶች ቢሆኑ እንጂ ይሄንን መቼም ትልቅ ሰው አያደርግም። የሚያደርግም ከሆነ እንዲህ አይነት ነገር አያስፈልግም። አልችልም ደካማ ነኝ ካልክ ቁጭ ብለህም ቢሆን ትሰግደዋለህ እንጂ ሩኩዕ ሊያደርግ ተጠባብቀህ አላሁ አክበር ማለት ይሄ አደብም አይደለም። ከተራዊህ ሶላትም የሚጠበቀውን ጥቅም የምናገኝበት አይደለም። አንድ ሰው ረመዳን ላይ ሊኖረው የሚገባው የቀን ውሎ ጠቅለል አድርገን በትንሹ እናነሳና ሙሐደራውን እንጨርሳለን። አሁን እንዳሳለፍነው ያው በረመዳን ትኩረት ልንሰጣቸው የሚገቡ ብዙ ዒባዳዎች እንዳሉ አሳልፈናል። ነገር ግን ሙጅመለን የረመዳን ወር በረካውን እንድናገኝ በዚህ ወር ተጠቃሚ እንድንሆን ቀናቶቻችን በምን መልኩ ነው ማለፍ ያለባቸው የሚለውን ካሁኑ ማወቁ በዚያ መልኩ ቀናቶቹን ለማሳለፍ ቁርጥ ውሳኔ መወሰኑ አላህም በዚያ ላይ እንዲያግዘን መለመኑ ተፈላጊ ነው። ስለዚህ ሙስሊም የረመዳንን ወር ሲጀምር መጀመሪያ ስሑር ላይ እንዳሳለፍነው ወደ ፈጅር ሶላት ጠጋ ብሎ ከሱብሒ አዛን በፊት በ30 ደቂቃ በ40 ደቂቃ ቢሆን ቀደም ብሎ ይነሳል። ከዚያ ስሑር ይበላል። ሱና ነው ስሑር። አንድ ሰው መራቡም መቸገሩ መዳከሙ አይፈልግም። በል ለዒባዳ እንዲጠነክር ኸይር ስራ ላይ እንዲጠነክር ስሑር ጠቃሚ ነው፣ በረካ ያለው ሱና ነው። ከምግቡ መካከል ተምር መጨመሩ ሱና ነው፣ በረካ የሚገኝበት ነው። ይሄንን ካደረገ በኋላ የፈጅር አዛን እስከሚወጣ ድረስ በዱዓ ይጠናከራል። ሰዓቱ
የኢስቲጃባ ሰዓ ነው። አላህ ተባረከ ወተዓላ ወደ ሰማኡ ዱንያ ወርዶ ባሮቹን ለምኑኝ የሚልበት ሰዓት ነው። ሰሑር ከበላ በኋላ በዱዓ ይጠናከራል። ከዚያ በኋላ ወደ ሱብሒ ሶላት ሂዶ ከሱብሒ ሶላት በፊት ያሉትን 2 ረካዓዎች ይሰግዳል። እነዚህ 2 ረካዓዎች ነብያችን አለይሂ ሰላቱ ወሰላም እንዳሉት خير من الدنيا وما فيها ከዱንያና በዱንያ ውስጥ ካሉ ነገራቶች ሁሉ በላጭ ናት። ትልቅ ቦታ ያላት ዒባዳ ናት። ከዚያ አስከትሎ የሱብሒ ሶላትን በጀማዓ ይሰግዳል። የሱብሒ ሶላትን ከጨረሰ በኋላ ከሶላዋቶች በኋላ ያሉትን አዝካሮች ይላል። አስከትሎ ይሄ ለቻለ ሰው በጣም ትልቅ ነገር ነው። አዝካሩ ሶባህ የጧት ዚክር ማለት ቀናችን ሙሉ እንዲስተካከል ለቀን የሚያስፈልግንን ጥንካሬ የምናገኝበት ሰዓት ነው። ከራሱ ጥንካሬ ያገኘ ቆራጥ የሆነ ሰው ይሄንን ሰዓት ማሳለፍ የለበትም። ሱብሂን ሰግዶ የሰገደበት ቦታ ቁጭ ይላል። መሄድ ካለበት ደግሞ ችግር የለውም እየሄደም ቢሆን ይሄንን የጧት ዚክር ማለት አለበት። ይሄ ቀለብ ነው፣ ስንቅ ነው። ለቀኑ ሙሉ እንደ ቁርስና እንደ ጉልበት የሚሆነ ነገር ነው። ከዚያ በኋላ ስራ የሌለው አዝካሩን ጨርሶ ከቁርአንም የሚችለውን ይቀራል። ምክንያቱም ረመዳን ላይ ቁርአን አብዝተን መቅራት አለብን ብለናል። የምንችለውን ያክል ختማ ሊኖረን ይገባል ብለናል። ቁርአን የምንቀራበት ሰዓት በላጭ የሚሆነው ከሱብሒ በኋላ وكذلك عصر በኋላ ነው። እነዚህን 2 ወቅቶች ሙስሊም መጠቀም አለበት። ሁሉም ሹግል ያለው ስራም ያለው ያመቻቻል። ስራ የሌለው ደግሞ ሰዓቶቹን አመቻችቶ እነዚህን 2 ጊዜያቶች ንቃት የሚያገኝበትን ለዒባዳ ዝግጁ የሚሆንበትን ሁኔታ መፍጠር አለበት። ከዚያ አዝካሩን ጨርሶ ቁርአኑን ጨርሶ መተኛትም ካለበት ይተኛል። ስራ ካለውም ወደ ስራው ይሄዳል። የዱሃ ሶላትን ከቻለ ከሱብሒ በኋላ ተቀምጦ ፀሐይ ከፍ ካለች በኋላ ሰግዶ ይነሳል። ካልሆነለት በላጩ ዘግየት አድርጎት ተኝቶም ይሁን ስራውን ሰርቶ ካበቃ በኋላ ፀሐዩ ጠረር በሚልበት ጊዜ ወደ 5 ሰዓት ወደ 4 ተኩል አካባቢ ሶላተ ዱሃ ይሰግዳል። ከዚያ የሚያደርገውን አድርጎ የዙህሩን ሶላት በጀማዓ መስገድ አለበት። وكذلك ከዙህር በፊትና በኋላ ያሉትንም ራቲባዎችን በቋሚነት መስገድ አለበት። አሁንም ከዙህር ከተመለሰ በኋላ ቀይሉላም የሚያደርግ ይተኛል። ሌላም ስራ ያለው የሚሰራውን ይሰራል። ከዚያ በኋላ የዐስር ሶላትን በጀማዓ ይሰግዳል። የዐስር ሶላት በጀማዓ ከሰገደ በኋላ ከዐስር እስከ መግሪብ ያለውን ጊዜ አንድ አዝካሩል መሳ የምሽት ዚክር ያደርግበታል። ከዚያ በኋላ እንዳሳለፍነው ቁርአን ለመቅራት ምቹ ጊዜ ነው። ዚክር የሚወደድበት በላጭ ጊዜ ነው። የሚችለውን ያክል ከቁርአን ይቀራል። ከዚህ ሐጃ ካለው ሐጃውን ፈጽሞ ለፍጡር ይዘጋጃል። መስጊድም ካፈጠረ በመስጊድ ቀረብ ያለ ቦታም ካፈጠረ ከዚያ በኋላ የመግሪብ ሶላትን በጀማዓ ይሰግዳል። ከመግሪብ በኋላ ያሉትን 2 ረካዓዎችም እንደዚሁ ይሰግዳል። ከዚያ ወደ ቤቱ ተመልሶ አፍጥሮ ሲያፈጥር ምግብ ማብዛት ተፈላጊ አይደለም። ሆዳችን እስከሚሞላ ተራዊህ ለመስገድ እስከሚከብደን ድረስ በየአይነቱ ምግብ መብላት ሆዳችንን ጥቅ ማድረግ ይሄ ተፈላጊ አይደለም። ካልሆነልህ ተመልሰህ ትበላለህ። ለተራዊህ ንቁ የሚያደርግህን ያክል ለዒባዳ የሚያጠነክርህን ያክል ትበላለህ። ከዚያ ከቤተሰቦቼ ጋር ተጨዋውተህ ፍጡር ከጨረስክ በኋላ ወደ መስጊድ ቀደም ብሎ መሄድ የቻለ
ቀደም ብሎ ይሄዳል ያው አዲስ አበባ አብዛኛው ጊዜ የሚያዘገይ ጊዜም የለም ወዲያው ነው ኢሻው የሚታዘን አንዳንድ አካባቢ ዘግየት ይላል አዛኑም ኢቃማው ስለዚህ ግን የተወሰነ ካፈጠረ ቤተሰቡ ጋር ትንሽ ከተጨዋወተ በኋላ ወደ ኢሻ ይመጣል የኢሻ ሶላትን በጀማዓ ይሰግዳል በፍጡር በቡና በተለያዩ አሉባልታዎች የኢሻ ሶላት በጀማዓ ሊያልፈን በፍጹም አይገባም ይህ ረመዳን ወር ራሳችንን በጀማዓ ሶላት የምናለማምድበት ከረመዳን ስንወጣ የሶላት ሰዎች የመስጊድ ሰዎች ሆነን የምንወጣበት መሆን አለበት ከረመዳን ይሄንን ይዘን ከወጣን ትልቅ ኸይር ይዘን ወጣናል ሶላታችን ላይ የተለየ ትኩረት መስጠት አለብን በተለይ ደግሞ 5 ወቅት ሶላቶችን በጀማዓ አንድ ሙስሊም በዚህ ወር ውስጥ አንዲትም ጀማዓ ላታመልጠው ቁርጥ ውሳኔ መወሰን አለበት سعيد بن المسيب رحمة الله عليه እንደሚለው እነዚህን 5 ወቅት ሶላቶችን በጀማዓ የሰገደ ሰው አለ فقد ملأ البر والبحر عبادة ባህሩንም የብሱንም በዒባዳ ሞልቶታል 5 ወቅት ሶላቶችን በጀማዓ መስገድ ያንን ልማዳችን አድርገን መያዝ ከረመዳን ስንወጣ የሶላት የመስጊድ ሰዎች መሆናችን ይሄ ከረመዳን የሚፈለገውን በረካ አግኝተናል አላህ ከረመዳን እንድናገኝ የፈለገልንን ኸይር አግኝተናል ይሄ ምልክቱ ነው ስለዚህ 5 ወቅት ሶላቶች ላይ ከሌሎች ሁኔታዎች በተለየ መልኩ ትኩረት ልንሰጥ ይገባል ቁርጥ ውሳኔ መወሰን ያስፈልጋል ከዚያ ከኢሻ በኋላ ያለውን ራቲባ 2 ረክዓ ሰግደን የተራዊህ ሶላትን ከኢማሙ ጋር ጀምረን ከኢማሙ ጋር እንጨርሳለን አሁን የጠቀስነውን የአንድ ቀን ውሏችንንና ዳራችንን በወር ውስጥ የሚገኙ ቀናቶችና ሌሊቶች እንዲሆኑ ካደረግን ከዱዓ ጋር በአላህ ፍቃድ ለዱንያችንም ለአኺራችንም የሚጠቅመንን ስንቅ የምንይዝበት ህይወታችንን የምናሳምርበት ረመዳን ይሆንልናል الله ሁላችንንም ለኸይር ይወፍቀን هذا والله اعلم سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك